ገኘው በዘፍጥረት ምዕራፍ 6 ላይ ነው። አስቀድሜ ግን ፓስተርንና የቤተ ክርስቲያኗን መሪዎችና አገልጋዮች ማመስገን እድሉን ስለሰጡኝ እፈልጋለሁ። አንድ ነገር ግን ደግሜ እላችኋለሁ፣ ለምድሪቱ እግዚአብሔር ተስፋ አላት። ለኔና ለናንተ እግዚአብሔር ተስፋ አለው። ክብር ለኢየሱስ ይሁን። እንደገና የጉብኝት ወቅት፣ እንደገና የልልታ ወቅት እግዚአብሔር ያደርግልናል። አሜን። የማካፍላችሁ ሐሳብ እንዳልኳችሁ በዘፍጥረት ምዕራፍ 6 ይገኛል። ክፍሉን ላንብብላችሁ። ምዕራፍ 6 ከቁጥር 1 ጀምሮ እንደዚህ ይላል። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶች ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያ ወራት ኒፍሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በምድር ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብና ምኞት ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም አዘነ። እግዚአብሔር የፈጠረውን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፉም ድረስ ስለፈጠርኋቸው ተጸጽቻለሁ አለ። ኖህ ግን በእግዚአብሔር ፊት ሞገስ አገኘ። ቁጥር 9 የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህም 3 ልጆችን ሴምን፣ ካምን፣ ያፌትን ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። እግዚአብሔር ምድርን አየ፣ እነሆም ምድር ተበላሸች፣ ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበር ይላል። እስኪ እንጸልያለን። እግዚአብሔር እንዲናገረን፣ እግዚአብሔር በቃሉ እንዲያስተምረን፣ አቅጣጫ እንዲያሳየን እንለምነዋለን። አቤቱ የሕያዋን ሁሉ አምላክ እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንደገና ስለዚህ ቀን እናመሰግናለን። እስራኤል እንዲህ ይበል፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ተብሎ እንደተጻፈ ስላላለቀብን ምሕረትህ፣ ስለ ቸርነትህና ስለ ደግነትህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ ለእኛ መልካም ነህ፣ አንተ ለምድራችን መልካም ነህ። ቅዱስ አባት ሆይ ስምህ ለዘላለም ይባረክ። በአማልክት ጉባኤ መካከል እንዳንተ ያለ የሌለ የእስራኤል ግርማ እግዚአብሔር በኢየሱስ ክርስቶስ ስም ከፍ ከፍ እናደርግሃለን። እንደገና ደግሞ በዚህ ማለዳ መናገርን የምታውቅ መምከርን የምታውቅ የምትመራ የእስራኤል ቅዱስ በቃልህ እንድትናገረን በመንፈስህ እንድትመራና አቅጣጫ እንድታሳየን በጌታ በኢየሱስ ስም እንጸለያለን። ክብር ሁሉ ለገናና ስምህ ይሁን። አሜን። ክብር ለኢየሱስ ይሁን። የዘፍጥረት መጽሐፍ ላይ ነው ማካፍላችሁ። ብዙ ጊዜ እኔ ሳጠና ምዘለው የነበረውን ክፍል ነው ዛሬ እንግዲህ ማካፍለው። የዘፍጥረት ምዕራፍ 5 እና 6 ስለ ዘር ሐረግ ነው የሚያወራ። ከሌ ከሌን ወለደ፣ ከሌ ከሌን ወለደ፣ ከሌ ከሌን ወለደ ስለሚል ብዙ ቁም ነገር ያለበት አይመስለኝም ነበር። አሁን ግን ሳጠናው የእግዚአብሔር ቃል በእርግጥ የማያስፈልግ የማይጠቅም ነገር እንደሌለ በእርግጥ አስታውያለሁ ማለት ነው። የዘፍጥረት መጽሐፍ ሙሴ ከጻፋቸው ከ5ቱ መጽሐፎች አንዱ ሲሆን ቀዳሚው መጽሐፍና የሁሉም የመጽሐፍ ቅዱሶቻችን መሰረት የሆነ መጽሐፍ እንደሆነ ማየት ይቻላል። በዚህ መጽሐፍ እግዚአብሔር ለትውልዱ መናገር ማስተላለፍ የፈለገው መልእክት አለው። መጽሐፉ የተጻፈበት ዓላማ አንዱ
እግዚአብሔር ሰማይንና ምድርን የፈጠረ በእነርሱ ውስጥ የሚንቀሳቀሱትን ሁሉ ፍጥረታት የፈጠረ የፍጥረት ሁሉ ባለቤት የሆነ ኤልሻዳይ የሆነ ሁሉን ማድረግ የሚችል ሐሳቡንና ፈቃዱን የሚከለክል የሌለው አምላክ እንደሆነ ራሱን ለፍጥረት ለማስተዋወቅ ስለፈለገ የተጻፈ መጽሐፍ ነው እና አንደኛው ዓላማ እግዚአብሔር የፍጥረት ሁሉ ባለቤት ነው፣ እግዚአብሔር የፍጥረት ሁሉ ገዢ ነው የሚል ነው። ዓለም በአጋጣሚ አይደለም የተፈጠረችው። ዓለም በሆነ ፍንዳታ አይደለም የተፈጠረችው። ዓለምን የፈጠራት ሌላ አምላክ አይደለም። የዓለም ሁሉ ፈጣሪ የሆነ ኤሎሄም የሚባል አንድ ታላቅ አምላክ አለ የሚለውን የሚያስተዋውቅ ነው። ሁለተኛው የመጽሐፉ ዓላማ እግዚአብሔር የሰው ልጅን ስለ ሰው ልጆች ውድቀት እንደገና ደግሞ ከውድቀት በኋላ ተስፋን የሰጠ አምላክ እንደሆነ ፍቅርንና ርህራሄ የተሞላ አምላክ እንደሆነ የእግዚአብሔርን ማንነቱን፣ ርህራሄውን፣ ፍቅሩን ለሰው ልጆች ያለውን ጥንቃቄ ሁሉ የሚገልጥ መጽሐፍ ነው። ይሄን ለማስተማር የተጻፈ ነው። ሌላው ዓላማው ደግሞ እግዚአብሔር ከፈጠራቸው ሰዎች መካከል ለእርሱ ወይም ለዓለም ሁሉ የመቤዠት ምክንያት የሚሆን አንድ የኪዳን ሕዝብ ስለመምረጡ ስለመረጠው ኪዳን ሕዝብ ደግሞ እግዚአብሔር ታማኝነቱን የገለጠበት ያሳየበት በጣም ድንቅ የሆነ መጽሐፍ ነው እና እነዚህ የመጽሐፉን ዓላማዎች በዚህ መንገድ ካየን መጽሐፉን ስታጠኑት ዘፍጥረት ምዕራፍ 5 ላይ ከአዳም የዘር ሐረግ ከአዳም ቀጥሎ ሴትን እያለ ትውልዱን እየዘረዘረ የሚተርክ መጽሐፍ ነው። በትውልዱ መካከል እግዚአብሔር የፈጠራቸውን የሰው ልጆች የዘር ሐረግ እየዘረዘረ ይሄድና ነገር ግን ይላል ምዕራፍ 6 ላይ ሲሄድ የሰው ልጆች ቁጥራቸው እየበዛ በሄደ ጊዜ የእግዚአብሔር ልጆች የሰውን ልጆች ሚስት እንዲሆኗቸው ወሰዷቸው ወይም አገቧቸው ይላል። እነዚህ የእግዚአብሔር ልጆች የተባሉት የሴት የዘር ሐረግ ያላቸው ሰዎች ሄደው ያገቡት የቃየንን ልጆች ነው። የሰው ልጆች የተባሉት እነዚህ ናቸው እና እነዚህ ሰዎች ከተጋቡ በኋላ የተወለዱት ትውልዶች ስታዩቸው በጣም ረጃጅም፣ በጣም አስፈሪ፣ በምድር ላይ ደግሞ ኃያላን መሆን ጀመሩ እያለ ይናገራል። እነዚህ የተፈጠሩት ሰዎች የዕድሜያቸው ዘመን ከ700 እስከ 900 ዓመት ስለሆነ በጣም በፍጥነት የመባዛት ኃይል ነበራቸው። ምድርን ሁሉ በፍጥነት እየወረሯት ሄዱ እና እግዚአብሔር ይሄ ጋብቻውን ሲያየው እግዚአብሔር ሮንግ የሆነ ዩኒየን ነው። የተቀደሰ የክርስቶስ የዘር ሐረግ ይመጣበታል ተብሎ ይጠበቅ የነበረው የሴት ትውልድ ሄዶ አመፀኛ ከሆነ፣ ክፉ ከሆነ፣ ነፍሰ ገዳይ ከሆነ በዘፍጥረት ምዕራፍ 4 ላይ ከእግዚአብሔር ሕልውና ፈቅዶ ስለወጣው ከቃየን ዘር ጋር ሄደው መጋባታቸው በጣም እግዚአብሔርን አበሳጭቶታል። ሮንግ የሆነ ዩኒየን ነው የነበረው። እግዚአብሔር ጋብቻ ይወዳል፣ እግዚአብሔር ትዳር ይወዳል፣ እግዚአብሔር ቤተሰብ ያከብራል። ይሄኛውን ቤተሰብ፣ ይሄኛውን ጋብቻ፣ ይሄኛውን ጥምረት ግን እግዚአብሔር የጠላው፣ እግዚአብሔር የተጸየፈው ጥምረት ነው የነበረው። በምድር ላይ የሰው ልጆች እየበዙ በሄዱ ጊዜ ምድር እጅግ ረከሰች ይላል። በጣም ቫይወለንት ነው የነበሩት። አደገኛ፣ ነፍሰ ገዳይ፣ ክፉ፣ እግዚአብሔርን መከተል የሚጠሉ፣ እርኩሰትን በጣም የሚያበዙ፣ የእግዚአብሔርን የተፈጥሮ ስርዓት በሰው ሰራሽ ልማድ የሚቀይሩ አመፀኛ የሆኑ ትውልዶች ስለነበሩ እግዚአብሔር የሰውን ልጆች ስለፈጠረ ተጸጸተ ይላል። በዚህ ጋብቻ የተደሰተ ሰርግና ምላሽ የሆነለት ማን ነው ካላችሁ ሰይጣን ነው በጣም የተደሰተው። ምክንያቱ ምንድነው ሲባል ዘር እየተበላሸ ነበረ። እግዚአብሔር በዘፍጥረት ምዕራፍ 3 ሰው ከወደቀ በኋላ ከሴቲቱ የሚወለደው ራስክን ይቀጠቅጣል ተብሎ ይመጣል የተባለው አዳኝ የሚመጣበት የዘር ግንድ እሱን ሊሸከም የሚችል እንዲጠፋ ነው ሰይጣን ያደረገው። ምክንያቱም ይሄ ዘር የተበከለ ዘር ነው። ከዚህ ዘር መካከል ክርስቶስ ኢየሱስ መውጣት አይችልም።
አጋንንት መንፈስ ካለባት በእርኩሰት ከተሞላች ሴት ውስጥ ኢየሱስ ሊወለድ አይችልም። ስለዚህ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። እግዚአብሔር ምድር እንድትሞላ ፈልጎ የነበረ በእርሱ መልክ በእርሱ ምሳሌ በተፈጠሩ ሰዎች እንድትሞላ ነበር የፈለገው። እግዚአብሔር መልኩን በሰው ልጆች መካከል ማየት ነበር የፈለገው። እንዳለመታደል ሆኖ ግን ምድር በፍጥነት እየተሞላች የነበረችው የእግዚአብሔር መልክ በሌለባቸው እግዚአብሔርን በሚጠሉ ጣዖትን በሚያመልኩ ከልጅነታቸው ጀምሮ ክፋትን በተሞሉ ሰዎች ምድር ተሞላች ይላል። ልብ ብላችሁ ስሙኝ። እግዚአብሔር በምድር ላይ ሰው እንዲባዛ ይፈልጋል። እግዚአብሔር ጋብቻን ያከብራል። እግዚአብሔር ልጆች እንዲወለዱ በጣም እግዚአብሔር ይወዳል። እግዚአብሔር ግን ከዚህ ዘር ትውልድ እንዲፈጠር እግዚአብሔር በጣም የተጸየፈበት ምክንያት አለው። እግዚአብሔርን የማያከብር ዘር ግንድ እየመጣ ነበር። እግዚአብሔር ቤተሰብን የሚፈልግበት አንዱ ምክንያት የቃል ኪዳን ማህበረሰብ እንዲፈጠር ስለሚፈልግ ነው። በትንቢተ ሚልክያስ ላይ ሲናገር እግዚአብሔር እንደዚህ ይላል፣ በአንተና በልጅነት ሚስት መካከል እኔ ምስክር ነኝ፣ እኔም ደግሞ የልጅነት ሚስትህን አታላሃታልና እኔ ፈርድብሃለሁ ይላል እግዚአብሔር። ሰማይና ምድርን የፈጠረ ሁሉን የሚችል አምላክ እግዚአብሔር ስራ አጥ ነው ወይ በወጣቶች ትዳር ገብቶ እኔ ፈርዳለሁ እኔ ምስክር ነኝ የሚለው? በፍጹም አይደለም ወገኖቼ ሆይ። ትዳር የእግዚአብሔር መልክ ያለባቸው ክርስቶስ ኢየሱስን የሚመስሉ እግዚአብሔርን በመልኩና በምሳሌ የፈጠረውን እርሱን የሚመስል ትውልድ እንዲፈጠር ስለሚፈልግ ነው። ቤተሰብ ሁለተኛው ምክንያት እግዚአብሔር ልጆች ሪል ደቀ መዝሙር ሆነው የሚያድጉበት ቤት ስለሆነ ነው። ልጆች ዲሳይፕል የሚሆኑት በሳምንት አንድ ቀን በወር 2 ጊዜ ቸርች ውስጥ እየተማሩ አይደለም። ቤታቸው ውስጥ የእግዚአብሔር መልክ ያለባቸው ልጅ እንዲያድጉለት ስለሚፈልግ ለዛ ነው እግዚአብሔር የተቆጣው። እግዚአብሔር ቤተሰብን የሚያከብርበት ምክንያት እግዚአብሔር ቤተሰብ በንጽህና እንዲመራ የሚፈልግበት ምክንያት መቀላቀልን እግዚአብሔር የጠላበት ምክንያት ከዚህ ውጪ የሆነ ማህበረሰብ እየመጣ ስለሄደ ነው። የቃል ኪዳን ማህበረሰብ የሚፈጠረው በዚህ ነው። በአንተና በቃል ኪዳን ሚስት መካከል እፈርዳለሁ እንዳለ የቃል ኪዳን ሕዝብ ምድሪቱን እንዲሞላ ስለሚፈልግ ነው። ለእግዚአብሔር የሚሆን የተመረጠ ዘር ስለሚፈልግ ነው። በትንቢተ ሚልክያስ ላይ እንደዚህ ነው የሚለው፣ እግዚአብሔር ከአንተ የሚፈልገው ምንድነው? ዘር አይደለም ወይ የሚፈልገው ይላል። በኖህ ዘመን ይኖረው ትውልድ መካከል እግዚአብሔር ሲፈልግ ለዘር የሚሆን ክርስቶስን መሸከም የሚችል ንጹህ የሆነ መልኩ ያለበት ሰው ሊያገኝ ስላልቻለ ነው እግዚአብሔር በዛ ትውልድ ላይ የተበሳጨበት። ክርስቶስን ለመሸከም የሚችል የተቀደሰ ዘር እግዚአብሔር በማጣቱ ነው። ስለዚህ ወገኖቼ ሆይ ወደ ውጭ ያለውን ሩጫ ትተን እንደገና ወደ ቤታችን እንመለስ። ልጆቻችን ለእግዚአብሔር እንድናሳድግለት ሪል ደቀ መዝሙር እንድናደርግለት እግዚአብሔር ይፈልጋል። አያችሁ የእግዚአብሔር ቃል በሳሙኤል መጽሐፍ ሲናገር በጣም ያስቀናል። የሳሙኤል አገልግሎት ከዳን አንስቶ እስከ ቤርሳቤ ድረስ በእስራኤል ሁሉ ዘንድ ነቢይ ሊሆን የታመነ ሰው ነበር ይላል። ይዞራል። በጣም ነው የሚያገለግል ሳሙኤል። በእስራኤል ሁሉ ዘንድ እንከን የማይወጣለት አገልጋይ ነው። ግን ልጆቹን ተበልቶ ነበረ ሰውየው። አገልግሎቱን ጨርሶ እንደዚህ አለ፣ እስኪ ከናንተ መካከል ፍረዱብኝ፣ በእኔ ላይ ምን እንከን አይታችሁብኛል? እስኪ የማንን አህያው? አይ አንተ አልበደልከንም አሉት ይላል። አንተ ንጹህ ሰው ነህ፣ ልጆችህ ግን ያለ እጅ መንሻ የማይፈርዱ አመፃን የተሞሉ ግፈኞች ናቸው፣ እነሱ እንዲመሩን አንፈቅድም አሉት ይላል። ሳሙኤል ውጭውን ሲያይ ልጆቹን ለካ ተቀምጦ ነበር። ወገኖቼ ሆይ ባክ ቱ ዮር ሆም፣ ወደ ቤታችሁ ተመለሱ። ልጆቻችሁን ጊዜ ስጡ። ልጆቻችሁን ለእግዚአብሔር አሳድጉ።
ለእግዚአብሔር መልክ ያለባቸው ደቀ መዝሙር የሆኑ የእግዚአብሔርን መልክ በምድር ላይ የሚያባዙ የቃል ኪዳን ማህበረሰብ ናቸው። ልጆቻችሁን ቸል አትበሉ። ለዚህ ነው ሰይጣን በዘመናት መካከል መዶሻውን አንስቶ ጋብቻ የሚባለውን የተቀደሰውን ቤተሰብ ለማፍረስ ሁሉ ጊዜ እንደሰራ ነው። እና በዘፍጥረት ምዕራፍ 6 ላይ ተሳካለትና የሴትን ትውልድ ወስዶ ከቃየን ትውልድ ጋር ቀላቀለ። ምድር ሁሉ በርኩሰት ተሞላች ይላል። ቆሸሸች ምድር ሁሉ። ቫዮለንት የሆኑ አመፀኛ የሆኑ ግፈኛ የሆኑ ፈሪሃ እግዚአብሔር የሌለባቸው በአደባባይ የንጹህን ሰው ደም የሚያፈሱ አመፃቸውንና ኃጢአታቸውን በእርኩሰታቸውን በአደባባይ እንደ ጀግንነት የሚያወሩ ናቸው። ምዕራፍ 4 ላይ ሄዳችሁ ስታዩ ላሜህ እንደዚህ አለ ይላል። ለቁስሌ ሕፃኑን ገደልሁት አለ። ትንሹን ገደልሁት፣ ትልቁንም ደገምሁት አለ። ቃየንን 7 ጊዜ የተበቀሉ ላሜህን እናንተ የላሜህ ሚስቶች ሆይ ስሙ፣ 7 ጊዜ ይበቀለዋል እግዚአብሔር አለ ይላል። በጣም ግፈኛ ትውልድ ምድሪቱን ሞላ እና እግዚአብሔር ከሰማይ ሆኖ ሲመለከት ልክ ከከተማ የሚወጣ ቆሻሻ ተጠራቅሞ የሚጣልበት ለእግር መርገጫ እንኳን የምትጸየፉት ዓይንን ለማሳረፍ በጣም የሚዘገንን አፍንጫ የሚያዝበት አይነት ቆሻሻ ስፍራ ሆነችበትና እግዚአብሔር እንደዚህ አለ። ወደ ኖህ ሄደና የሰው ልጆች ኃጢአት በምድር ላይ በዝቷል፣ ስለዚህ ምድርን ፈጽሜ አጠፋታለሁ አለ እግዚአብሔር ይላል። ቤተሰብ ላይ የተፈጠረ ብልሽት አገር እየበከለ እየበዛ ሲሄድ ታያላችሁ። እግዚአብሔር ዘር ይፈልጋል። እግዚአብሔር ቤተሰብ ይፈልጋል። ያልተቀላቀለ ዘር እግዚአብሔር ይፈልጋል። ይኸውላችሁ ችግኝ የሚያባዙ ሰዎች የመጀመሪያው ከባዱ ስራቸው የእናት ዛፍ መረጣ ነው። ፓረንት ትሪ ሴሌክሽን ይባላል። እናት ዛፍ ሲመረጥ ዝም ብሎ ዛፍ ላይ ዘር አይለቀምም። ቀጥ ብሎ ያደገ ጤናማ የሆነ በበሽታ ኢንፌክትድ ያልሆነ ያልተጠቃ ያልተወለጋገደ ሄልዚ የሆነ ዘር ተፈልጎ ነው ለብዜት የሚበቃው። እግዚአብሔር ሲፈልግ ከዚህ ጋብቻ ውስጥ ዘሩ ተበክሎ ነበረ። ለእግዚአብሔር የሚሆን ጠፍቶ ነበር። ዘመኑ ራሱ የተበላሸ ዘመን ሆኖ ነበረ። ስድስት 11 ላይ ምድር በእግዚአብሔር ፊት ፈጽማ ተበላሽታ ግፍን ተሞልታ ነበር ነው የሚለው። የዘር ብልሽት በጣም ከባድ ነው ወገኖቼ። ሚክያስ ላይ ያልኋችሁን አስታውሱት። እግዚአብሔር ከአንተ የሚፈልገው ዘር አይደለም ወይ ይላል። እግዚአብሔር ዘር ይፈልጋል ወገኖቼ ሆይ። በቤት ውስጥ ዲሳይፕል ሆነው ያደጉ የቃል ኪዳን ማህበረሰብ የሆኑ የክርስቶስን መልክ የሚያሳዩ የእግዚአብሔርን መንግስት የሚያሰፉ ምድርን የሚወርሱ ብዙ ልጆች እግዚአብሔር ብዙ ዘር እግዚአብሔር ጤናማ ዘር ይፈልጋል ወገኖቼ ሆይ። በዚህ አመፃ በተሞላበት ትውልድ መካከል እግዚአብሔር ሲፈልግ ግን አንድ ኖህ የተባለ ጻድቅ ሰው አገኘ ይላል። አካሄዱን ከእግዚአብሔር ጋር ያደረገ ሰው አገኘ ይላል። አንድ ቤተሰብ ነው ያገኘው። በዘፍጥረት ምዕራፍ 5 ላይ ስታዩ የዘር ሐረግ ስታጠኑ ልክ 7ኛው ትውልድ ላይ ሲደርስ እግዚአብሔር አንድ ሰው አግኝቶ ነበር። ሄኖክ የሚባል ሰው አግኝቶ ነበር። እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ወስዶታልና አልተገኘም ይላል። የእስራኤል አስተማሪዎች ረቢዎች እንዲህ ይላሉ። እግዚአብሔር ሄኖክ ምድር ላይ ቢቆይ ሊበከል እንደሚችል ስለፈራ በ360 ዓመቱ ገና በለጋነቱ ሰበሰበው ይላሉ። 900 ዓመት ነው እነሱ የሚኖሩ። ከ7ኛው ትውልድ በኋላ 10ኛው ትውልድ ላይ እግዚአብሔር ዘር የሚሆን አሁንም ከሄኖክ ላይ ያለ 3ኛ ትውልድ ላይ አልፎ ልክ 10ኛው ትውልድ ላይ እግዚአብሔርን የሚፈራ
አመጽና ግፍ በተሞላች ምድር ከእግዚአብሔር ጋር ወክ የሚያደርግ የእግዚአብሔርን ትእዛዝ የሚጠብቅ እግዚአብሔርን የሚወድ ልጆቹን ሰብስቦ እግዚአብሔርን የሚያመልክ በቅድስና የሚኖር አንድ ሰው አገኘ ይላል። እና እግዚአብሔር እንደዚህ ያለው ከጎፈር እንጨት ላንተና ለቤተሰብ መርከብን ስራ አለው ይላል። ኖህ ጻድቅ ነፍሱን እያስጨነቀ በኃጢአተኞችና በግፈኞች መካከል ኖረ እያለ እግዚአብሔር ቃል ይናገራል። ግፍ በተሞላች ምድር፣ አመጻ በተሞላች ምድር፣ በሚያስጨንቅ ኢንቫይሮመንት ውስጥ ኖህ እግዚአብሔርን እየፈራ ከእግዚአብሔር ጋር አብሮ ወክ ያደርግ ነበር ይላል። የተወደዳችሁ ወገኖቼ ሆይ የዘመኑን ፊት ተመልከቱት። ዘመኑ አልቋል። በኖህ ዘመን እንደነበረ ምድር ተበላሽታ እንደነበረ አሁን እኛ ያለንበት ዘመን የምድር እርኩሰት ጣሪያ የነካበት ዘመን ነው ወገኖቼ ሆይ። ከዚህ በኋላ መልካም ቀኖች ይመጣሉ ብላችሁ አትጠብቁ። ቀኖቹ ክፉዎች ናቸው። ነገር ግን በእነዚህ ክፉ በሆኑ ቀኖች መካከል እግዚአብሔርን ለሚከተሉ እግዚአብሔርን ለሚወዱ እግዚአብሔር መልካም ነው። አሜን። እግዚአብሔር ደግ ነው። አሜን። እግዚአብሔር ያስመልጣቸዋል። አሜን። ከእርሱ ጋር የሚጓዙትን እግዚአብሔር በመከራ ቀን በጥፋት ቀን እግዚአብሔር ሰውሮ ያስጥላቸዋል። ክብር ለኢየሱስ ይሁን። ለጌታ ክብር እናመጣለን። አንተ እግዚአብሔርን የምትወድ ስለሆን ጥፋት በመጣ ቀን አያገኝህም። ሁሉን የሚችል አምላክ እግዚአብሔር ይጋርዳል፣ ልጆችህን ያስመልጥልሃል። አንተ ግን ሰውረህ ልጆችህን ደቀ መዝሙር አድርጋቸው። አንተ ግን ልጆችህን ሰውረህ እግዚአብሔርን መፍራት አስተምራቸው። በእግዚአብሔር ላይ አትደግ፣ ትልቅ አትሁን። ባይብል ስተዲ ሂደ ማጥናት ነው ያለብህ። እግዚአብሔርን ከቅዱሳን ጋር ማምለክ ነው ያለብህ። ፐርፌክት ሞዴሊንግ የሚሰራው ቤተሰብ ላይ ነው፣ ቸርች ላይ አይደለም። ሞዴሊንግ የሚሰራው እግዚአብሔርን መከተል ለልጆቻችን ማስተማር መቻል አለብን ወገኖች ሆይ። ልጆቻችንን ሰብስበን ከልጆቻችን ጋር እግዚአብሔርን ማምለክ መንበርከክን ማስተማር መቻል አለብን። ዘመኑ አልቋል ወገኖች ሆይ። ዘመኑ ተፈጽሟል። ምድር ከየትኛውም ጊዜ በከፋ ሁኔታ በዚህ ዘመን ተበላሽታለች ወገኖች ሆይ። ግፈኞች ሞልተዋታል። እስኪ ተመልከቱ፣ ኢትዮጵያ ከ50 ዓመት በፊት ምን አይነት ሰው ነው የነበራት? እስኪ በሰባዎቹ የነበረውን ትውልድ ተመልከቱት። የ77 ድርቅ መጥቶ በረታቸው በከብት ተሞልቶ ያሳደኩትን ከብት አልበላውም ብለው ከከብቶቻቸው ጋር አብረው የሚሞቱ ሞራል የነበራቸው ማህበረሰቦች የነበሩባት ሀገር ናት ኢትዮጵያ። አሁንማ ሰው በአደባባይ የሚሰቅል ህዝብ ያለባት፣ ግፈኛ ህዝብ የሞላባት፣ ሰው እየገደለ እሳት እያቃጠለ በካሜራ ራሱን የሚቀርጽ አመፀኛ ትውልድ የሞላበት። ከዚህ በላይ ምን ብልሽት አለ? ከዚህ በላይ ምን ክፋት አለ? ርኩሰቱን በካሜራ እየቀረጸ በተለያየ ሚዲያ የሚለቅ አመፀኛ ትውልድ፣ ስለሰራው ኃጢአት የማይደነግጥ፣ እግዚአብሔርን የማይፈራ፣ የእግዚአብሔር ቃል ሲሰበክ የሚጠላ፣ ርኩሰትን የሚወድ፣ አመፃን የሚወድ ቫዮለንት የሆነ ትውልድ፣ ፍርድን የሚያጣምም ግፈኛ፣ ንጹሕን ደም በሜዳ ላይ አፍሶት ስለፈሰጸው ንጹሕ ደም በቅንነት የሚፈርድ የሌለበት ምድር፣ አመፃ የተሞላ ትውልድ። የሰው ልጅ ከልጅነቱ ጀምሮ ልቡ ክፉ ነው እንዳለ የእግዚአብሔር ቃል፣ ልቡ በክፋት በትዕቢት ያበጠና የተወጠረ ትውልድ ነው ይሄ ትውልድ። ፈጽሞ እግዚአብሔርን የሚጠላ ትውልድ። በአደባባይ ላይ የፈለጋችሁትን ብትናገሩ ማንም አይናገርም። ኢየሱስ ብላችሁ ከጠራችሁ ግን በአደባባይ ላይ ይሰቅሏችኋል። ወገኖቼ ሆይ ዘመኑ ተፈጽሟል። በኖህ ዘመን የነበረውን ትውልድ አካሄዱን እግዚአብሔር ይጠላ እንደነበረ የዚህን ትውልድ አካሄድ እግዚአብሔር ተጸይፎታል። ወገኖቼ ሆይ አንድ ስቲቭ ፉዚ የሚባል አሜሪካዊ ሰው አንድ ያገኘኝና በጣም በቅርብ ነው ሲያወራኝ፣ ትራምፕ ሳይመረጥ ነው እንደዚህ ያለኝ። አንድ ወዳጅ ነበረኝ፣ መምህር ነው አለ እና እያስተማረ የ13 ዓመት ልጅ ነው አለን ይመስለኛል ያለኝ። አለን ናና እንደዚህ አድርገ ስራ ስለው ኖ ቲቸር እኔ አለን አይደለሁም አለው አለ።
ከዛ ያውቋል መምሩ ሳቀና ታዲያ አንተ ማን ሲል አይ እኔ ኦሊቭ ነኝ ያለው ይላል። እና መምሩ እየሳቀ አይ አንተ አለንደ ይሄን አርግ ሲለው ተቆጥቶ ሄዶ ርዕሰ መምሩን ጠርቶት መጣ ይላል። የጾታ መብቴን ነፍጎኛል እኔ ሴት ነኝ እያል ወንድ ነህ እያለኝ ነው ብሎ ከሰሰው አለ። ከስራ አባረሩት አለ። ለ30 ዓመት ያስተማረውን ሰው ያባረሩት አለ። የ13 ዓመት ልጅ ወላጅ ሳያስፈቅድ ልጆች በየትኛውም ጊዜ በፈለጉ ጊዜ መንግስት ወጫቸውን ሸፍኖላቸው ትራንስጀንደር ያሰራሉ። ጾታ እንዲያስቀም በፈለጉበት ጊዜ ወላጅ አይጠየቅም ምክሩ። ከዚህ በላይ ምን ቫዮለንት የሆነ ትውልድ ሊፈጠር ይችላል? ሀብታም ሀገሮች ድሃ ሀገሮችን እጃቸውን ጠምዝዘው ጌይ ሜሬጅን በህግ አጽድቁ ብለው የሚያስገድዱባት ዓለም። ይሄን ሰውዬ እግዚአብሔር አምጥቶ ነው አስደነገጣቸው እንጂ በጣም ያስፈራ አካሄድ የኛ ሀገር ላይ ራሱ በጣም ያስፈራ አካሄድ እየሄደ በጣም ያስጨንቅ አካሄድ እየተሄደ ወገኖች። አንድ ዶክተር እንደዚህ አለች። አንድ በጣም የሚያምር ቁመና ያለው ሰው እየሳቀ ከኔ ርቀት መጣል እያወራን ነበር በስልክ አለች። እና ሲመጣ ርቀት ላይ ሳይው ወንድ መስሎኝ ነበር ሲቀርበኝ ደግሞ ሴት ይመስላል አለች። ግን ወንድም ሴትም አይደለም አለች። በጣም ደነገጡ። ራሴን ስቼ ልወድቅ ነው የደረስኩ አለች። ለካ የሆርሞን ሕክምና ጀምሮ አቋርጠውት ማለት ነው። በጣም ብዙ ሰው ነው ራሱን የሚያጠፋው ወገኖች ሆይ። ምን እያልኳችሁ ነው? ምድር በእርኩሰት ተሞልታለች። ኃጢአት ምድሪቱን ተቆጣጥሯታል ወገኖች ሆይ። በጢሞቴዎስ መጽሐፍ ሁለተኛ ጢሞቴዎስ ምዕራፍ 3:1-5 እንደዚህ ይላል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌለባቸው፣ ፍቅር የሌለባቸው፣ እርቅን የማይሰሙ እያለ እየዘረዘረ ይቀጥላል ወገኖች ሆይ። እግዚአብሔር የማይፈልገው መልክ ምድሪቱን እያጥለቀለቃት ነው ወገኖች ሆይ። እንዲህ ባለው ግፍና መጻ ምድሪቱን በከደነበት ዘመን እኛ በክርስቶስ ኢየሱስ አምነን የዳን ሰዎች የክርስቶስ ኢየሱስን መልክ እየመሰል እንድንኖር እግዚአብሔር ከኛ ይጠብቃል ወገኖች ሆይ። ኖህ ጻድቅ ነፍሱን እያስጨነቀ በአመፀኛ ትውልድ መካከል በጽድቅና በቅድስና እንደኖረ እኔና እናንተ በጽድቅ በቅድስና እግዚአብሔርን በመምሰል በእውነት ልንመላለስ ያስፈልገናል። አሜን። ኖህ በትውልዱ መካከል በታማኝነት በጽናት ከእግዚአብሔር ጋር መኖርን እንደመረጠ እኔና እናንተ ከየትኛውም ጊዜ በተለየ ሁኔታ በእያንዳንዱ ቀን ከእግዚአብሔር ጋር ወክ ማድረግን መምረጥ አለብን ወገኖች ሆይ። ከኃጢአት ጋር፣ ከክፋት ጋር፣ ከአመፃ ጋር መተባበርን እምቢ ማለት አለብን። ኖህ አካሄዱን ከእግዚአብሔር ጋር አደረገ ሲል ከአመፃቸውና ከኃጢአታቸው ጋር መተባበርን አልፈለገም፣ እምቢ አለ ማለት ነው ወገኖች ሆይ። የኛ ትውልድ ደፋር ነው ወገኖች ሆይ። እግዚአብሔርን የሚፈራ ትውልድ አይደለም። እኛ ግን ሕይወታችንን በንጽህና እንድንመራ እግዚአብሔር ጠርቶናል ወገኖች ሆይ። ዘፈን ኃጢአት ነው? ኃጢአት አይደለም። ኃጢአት መስራት ደህንነት ያሳጣል አያሳጣም እያልክ ጨዋታ ትጫወት ወገኖች ሆይ። እንዲህ አይነት ቀልድ አትቀላለዱ ወገኖች ሆይ። በስጋው የሚዘራ መበስበስን ያጭዳል ነው የሚለው። በመንፈስ የሚዘራ ሕይወትን ያጭዳል ነው የሚለው። እኛ የተጠራ ነው ልጁን ክርስቶስን ወደ መምሰል ለማደግ እንጂ አሮጌውን አዳም ከሞተበት ሄደን መቃብር ቆፍረን እንድናወጣው እግዚአብሔር አልጠራንም። አቧራ ነው የሚነሳ እኮ አሁን ምድሪቱ ላይ ስታዩ። ሰውን አሁን ኃጢአተኛ ነህ ማለት አትችልም። ይቆጣል፣ መብቱን ትጋፋዋለህ። አሽሞንሙነህ ነው በቃ ማለት እንደዛ የሚባል ነገር የለም ወገኖች ሆይ። እንደዚህ የሚባል ቀልድ የለም ወገኖች ሆይ።
ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው ተብሎ እንደተጻፈ አሮጌው ነገር አልፏል ተብሎ እንደተጻፈ በዚያ በአሮጌው ማንነት ውስጥ እኔና እናንተ ለመኖር አልተጠራንም። አሮጌውን ሰው እኮ ከክርስቶስ ጋር ሰቀልነው እኮ፣ ሞተ እኮ፣ ተቀበረ እኮ። እኛ በክርስቶስ የሆን ታዲያ ለወደፊቱ እንዴት በኃጢአት ጸንተን እንኖራለን ነው የሚለው የእግዚአብሔር ቃል። ይሄ የጅል ክልክል ነው ወገኖቼ ሆይ። ኃጢአት ብድራት አለው። ኃጢአት የሚያስከፍለው ዋጋ አለ። እግዚአብሔር ከአዳም ልጅ ከሴት የተወለዱትን በዛ ባልተፈለገ ዩኒየን ውስጥ የተወለዱትን አመፀኛውን ትውልድ ካጠፋ እግዚአብሔር አለ ጴጥሮስ፣ ይሄንንም ትውልድ አመፀኛውን እግዚአብሔር ይቀጣል፣ ይፈርዳል አለ ጴጥሮስ። ወገኖች ሆይ ፍርድ ከእግዚአብሔር ቤት ነው የሚጀመረው ነው የሚል መጽሐፍ። ወገኖች ሆይ ፍርድ ከአሕዛብ ይጀምራል አይልም፣ ፍርድ ከእግዚአብሔር ቤት ይጀምራል ነው የሚል አይደለም። ሌላ እግዚአብሔር እንዲህ ነው የሚለው፣ እግዚአብሔር እያንዳንዱ ሰው በፍርድ ቀን ስለ አፉ ቃል መልስ ይሰጣል ነው የሚል። መልስ የምንሰጥበት የምንጠየቅበት ቀን አለ ወገኖች ሆይ። ስለዚህ አካሄዳችንን ከእግዚአብሔር ጋር ማድረግ ያዋጣናል። አሜን። እኛ አካሄዳችንን ከእግዚአብሔር ጋር እንድናደርግ የተመረጥን የተጠራን ትውልዶች ነን። ወገኖች ሆይ የሰው ልጅ ሲፈጠር ነፃ ምርጫ ያለው ሰው ሆኖ ነው የተፈጠረው። ነፃ ምርጫ ያለው ሰው የፈለገውን የማድረግ መብት አለው። እግዚአብሔር በሰጠው ዕድሜ ማንም ሰው ነፃ ነው እንደፈለገ ለማድረግ። የሚፈልገውን መምረጥ ይችላል፣ ግን አንድ ነገር ማድረግ አይችልም። የመረጠው ምርጫ የሚያስከትለውን ውጤት ግን መምረጥ አይችልም። የፈለገውን መምረጥ ይችላል፣ ውጤቱን ግን እኛ እንመርጠውም ወገኖች ሆይ። ሰው የሚዘራውን ያንኑ ያጭዳል ነው የሚለው። መዝራትና የማጨድ ሕግ ዘላለማዊ የእግዚአብሔር ስርዓት ነው። የእግዚአብሔር የማይለወጥ ሕግ ነው። ሰው የዘራውን ያንኑ ያጭዳል ነው የሚል እግዚአብሔር ቃል። ሰው ከፈለገ ከእግዚአብሔር ጋር መጓዝ ይችላል። ከፈለገ እንደ እግዚአብሔር ሐሳብና ፈቃድ መኖር ይችላል። ምርጫው የራሱ ነው ወገኖች ሆይ። የእግዚአብሔር ቃል በትንቢተ ኤርምያስ ምዕራፍ 3 ቁጥር 3 እንደዚህ ይላል፣ በውኑ ሁለት ሰዎች በአንድ ሐሳብ ባይስማሙ አብረው መጓዝ ይችላሉን ብሎ ይጠይቃል። መልሱ በጣም ቀላል ነው። አብረው ሊጓዙ አይችሉም ነው ወገኖች ሆይ። ሁለት ሰዎች አብረው መጓዝ አብረው መሄድ የሚችሉት በአንድ ሐሳብ ከተስማሙ ብቻ ነው። እግዚአብሔር እስራኤልን እንደዛ ነው የሚላቸው። ሰው ከእግዚአብሔር ጋር አብሮ ሊጓዝ የሚችለው እንደ እግዚአብሔር ቃል ሕይወቱን የመምራት ቁርጠኝነት ሲኖረው ነው ወገኖች ሆይ። እንደ እግዚአብሔር ቃል ለመምራት የጨከነ ሰው ሲሆን ነው ወገኖች ሆይ። ዋጋ ለመክፈል መጨከን መቻል አለብን ወገኖች ሆይ። ኖህ በትውልዱ መካከል በጣም የተጠላ በጣም የተገፋ የተነጠለ ሰው ነው የነበረው። ምክንያቱ ምንድነው ሲባል እንደ እግዚአብሔር ቃል ወክ ማድረግ ስለሚፈልግ ነው። ኖህ የመረጠው መንገድ ይህ ነው። በቆሸሸች ዓለም ውስጥ በንጽህና መኖር፣ የእግዚአብሔርን ነገር በሚጠላ ትውልድ መካከል እግዚአብሔርን እየወደደ ለመመላለስ ነው ኖህ የመረጠው። እኔና እናንተም ወገኖቼ ሆይ ዛሬ ምርጫችንን እንደገና ቆመን መፈተሽ አለብን። ኢዮብ አንድ ነገር አለ። ሚስቱ መጣችና ምን ትጠብቃለህ አለችው ይላል። እግዚአብሔር ሀብትህን ቀማህ፣ ቢሊየነር ነበርክ፣ አሁን አካውንት ዜሮ ሆኗል፣ ከብቶች የሉም፣ እግዚአብሔር ቤትህን አውድሞብሃል፣ 10 ልጆችህን እግዚአብሔር ቀምቷል፣ አንድ የቀረህ ነገር ነበር ጤንነትህንም እግዚአብሔር ቀማህ፣ አሁን ምን ትጠብቃለህ አለችው ይላል።
አሁንም ከእግዚአብሔር ጋር ገና ወክ አደርጋለሁ እያልክ ትፈላሰፋለህ ወይ አለችው። እና ነው አንድ ነገር እንደዚህ አላት ኢዮብ፣ አንቺ ከሰነፎቹ ሴቶች እንዳንዷ ተናገርሽ አላት ይላል። እግዚአብሔር ቢገድለኝ እንኳን አለ ቢገድለኝስ እንኳን መንገዴን በፊቱ አጸናለሁ፣ ደግሞ እንደማይተወኝ አውቃለሁ አለ ይላል። ክብር ለኢየሱስ ይሁን። ቢሳካልንም ከኢየሱስ ጋር ብንማር ከኢየሱስ ጋር ብንጠግብ ከኢየሱስ ጋር ቢርበንም ከኢየሱስ ጋር ሲሳካልን ከኢየሱስ ጋር በጤንነት ጊዜ ከኢየሱስ ጋር ጤናችንን ሁሉ ብናጣው እንኳን ለዘላለም ከኢየሱስ ጋር እንኖራለን። ለዘላለም ከሱ ጋር እንነግሳለን። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። አይነጻጸርም አላት። አይወዳደርም። እኔና እግዚአብሔር ያለን ፍቅር በሀብት አይለካም፣ በንብረት አይለካም፣ በሁኔታ አይለካም አለ። ቁስሉን በገል እየፋቀ ሰውነቱ በትል ተመቶ ጓደኞቹ ሁሉ እያለቀሱ አመድ ነስንሰው ተውበድለሃል እያሉት አለ እኔስ ከእግዚአብሔር ጋር ነው ለዘላለም ወክ ማደርግ አለ። ክብር ለኢየሱስ ይሁን። አሳብ እንዲህ አለ ይላል፣ የኃጢአተኞችን ደስታ ይቸቀናው አለ አለ እንዴ አሟሟታቸው እንኳን ያስቀናል አለ። አይጣጣሩም አለ። ሲሞቱ ሹልክ ብለው ነው የሚሄዱ አለ። ይሄ እንኳን አሜን አያስብልም። ይኸውላችሁ ያስቀናል አለ። በኃጢአተኞች ቀናው አለ። ግን እንደዚህ አለ መልሶ እግዚአብሔር ማስተዋልን ሲሰጠው ለኔ ግን ከእግዚአብሔር ጋር መሆን ይሻለኛል አለ። ክብር ለኢየሱስ ይሁን። ቢሆንም አለ ለኔ ግን ከእግዚአብሔር ጋር ይሻለኛል። ክብር ለኢየሱስ ይሁን። ወገኖቼ ሆይ ለኔና ለናንተ ከእግዚአብሔር ጋር መሆን ይሻለናል። ከእግዚአብሔር ጋር አብሮ ወክ ማድረግ፣ እግዚአብሔር የሚወደውን እግዚአብሔር ደስ የሚሰኝበትን ማድረግ፣ ልጆችን ለእግዚአብሔር ማሳደግ፣ ትውልድን ለእግዚአብሔር ማስታጠቅ፣ መልኩ ያለባቸው ልጆች ምድሪቱን እንዲሞሏት ማድረግ አለብን። ወገኖቼ ሆይ ክብር ለኢየሱስ ይሁን። እግዚአብሔር የቤተሰብ አምላክ ነው። ወገኖቼ ሆይ እግዚአብሔር ቤተሰብ የሚወድ አምላክ ነው። አብርሃም አለ ከእርሱ በኋላ እግዚአብሔርን መፍራት ለልጆቹ እንዲያስተምር አውቃለሁ አለ ይላል እግዚአብሔር። ጋድሊ የሆነ ፋሚሊ እንዲፈጠር ነው የሚፈልግ አብርሃም አለ። ስለዚህ ሚስጥር ለአብርሃም እኔ አልሸሽገውም አለ ይላል። ከወዳጄ ከአብርሃም ሚስጥር አልሸሽግም አለ። እንዲህ ያለው ዘፍጥረት 17 ላይ አብርሃም ሆይ እኔ ኤልሻዳይ ነኝና በፊቴ ተመላለስ፣ ወክ አርግ፣ በፊቴ እኔን ተከተል፣ ፍቃዴን አድርግ፣ ሐሳቤን ጠብቅ። ክብር ለኢየሱስ ይሁን። ቢዘገይም እንኳን እግዚአብሔርን መጠበቅ ይሻላል። ባይሞላም እግዚአብሔርን መጠበቅ ይሻላል። ደግሞ እግዚአብሔር ይሞላል። ክብር ለኢየሱስ ይሁን። ደግሞ እግዚአብሔር ለዘላለም ታማኝ ነው። ዋጋ ያስከፍላል እግዚአብሔርን መከተል። ሞኝ ነው ሰው የምትመስሉት። እንዲህ እሱ ታምሮ የለ እንዲህ ምን ኢየሱስ ሲል አያፍርም ይላችኋል። አንድ በጣም ትልቅ ሰው መሰከርሁለትና ቆይቷል። በጣም 2001 ላይ ነው እና ጌታን ትቀበላለህ ስለው በጣም እሱ ግዙፍ ነው፣ ትልቅ ሰው ነው። አዎ እቀበላለሁ ጌታን አለና ሲያለቅስ የምሩን አልመሰለኝም። ማለት እንደዛ ትልቅ ሰው ይነካል ብዬ አላሰብኩም። እና እውነቱን መሆኑን ለማወቅ እስቲ ተንበርከክ አልኩት። ብርክክ አለ ማለት ነው። ደግሞ ሚሊተሪ ቀመስ ነው። እስኪ እጅህን ወደ ላይ አንሳው አልኩት። እጁን ወደ ላይ አነሳው። ከዛ በኋላ ስቅስቅ እያለ ጌታን መከተል ጀመረ ማለት ነው። እና በሚቀጥለው ቀን ከተወሰነ ጊዜ በኋላ እንደዚሁ ስንጸልይ ቆይተን በጣም ያለቅሳል ሲጸልይ እና ቢሮው ሲሄድ አለቃው ጠርቶ ፍንድት ብሎ ሲቆል ይሞት አንተ ማታውቅበትን ጴንጤዎች ሲያለቅሱ አይተ አብረህ እያለቀስክ እንዲህ ትጃጃላለህ? እንዲሁ ይቅርብህ አለኝ አለ መጥቶ ሲነግረኝ ማለት ነው። እንዲሁ ያሬድ ቢቀርብኝ ሳይሻል አይቀርም አለኝ። ጅል ተባልሁኝ አለ። ጅል ብትባል ይሻላል። ብልህ ተብለህ ገሃነም ከምትገባ ጅል ተብለህ መንግስተ ሰማይ ብትገባ ነው የሚያዋጣ። ክብር ለኢየሱስ ይሁን። ደግሞ ተቃራኒው ነው ወገኖች። ክብር ለኢየሱስ ይሁን። ከእግዚአብሔር ጋር ወክ ማድረግ በጣም የብልሆች ምርጫ ነው ወገኖች። እግዚአብሔርን በማይፈራ ሰው መንገድ ላይ ጥፋት ነው ያለው ወገኖች ሆይ፣ ዲስትራክሽን ነው ያለው።
ምድር እንድትጎሳቆል ነው ያደረገ። እግዚአብሔር የሚርመሰመሰውን ሁሉ አጠፋዋለሁ አለ ይላል። ለምን ለሚጠፋው ነገር ብለህ የማይጠፋውን ሕይወትህን ለምን ታጣለህ? ለዘላለም ከኢየሱስ ጋር ወክ እናደርጋለን። አሜን። ለኔስ ከእግዚአብሔር ጋር መሆን ይሻለኛል። በታላቅ ክብር ለአላፋት ቀን ከምኖር ይልቅ አለ ዴቪድ በእግዚአብሔር ቤት ለአንድ ቀን የተጣልኩ መሆን ይሻለኛል አለ። ንጉሥ ሆይ 1000 ዓመት ንገስ እየተባልኩ በቀይ ምንጣፍ ላይ ከሚሄድ እግዚአብሔርን እያመለኩት እግዚአብሔርን እያገለገልኩት ደጅ ላይ ተጥየ እንደ ምንጣፍ ብረገጥ ይሻለኛል አለ። ከእግዚአብሔር ጋር መጓዝ ይሻለናል። አሜን። ይሻለናል ከኢየሱስ ጋር መሆን ይሻለናል ከዚህ ደግ ጌታ ጋር ለዘላለም መኖር። ክብር ለኢየሱስ ይሁን። በህልውናው ውስጥ መኖር፣ በመገኘቱ ውስጥ መኖር። እኔ በጣም ቃየን ያሳዝነኛል። እግዚአብሔር ሆይ ያገኘኝ ይገለኛል ብሎ አለቀሰ ይላል። ማንም እንዳይገድለው ብሎ ምልክት ሲያደርግበት ግን እንዲህ አለ ይላል፣ ከእግዚአብሔር ህልውና ወጦ ሄደ ይላል። ከዚህ የሚበልጥ ስቃይ የለም ወገኖቼ ሆይ። የዚያን ቀን በስጋው ቢሞት ነበር የሚሻለው። 900 ዓመት ከሚኖር ጥርት ያለች ጥቂት ዓመት ከጌታ ጋር ኑሮ ውልቅ ማለት ይሻላል ወገኖቼ ሆይ። ከእግዚአብሔር ህልውና ወጦ ሄደ ይላል። ወገኖቼ ሆይ ለኔና ለናንተ ግን በእግዚአብሔር ህልውና መቀመጥ ይሻለናል። አሜን። 2018 እግዚአብሔር በህልውናው ያጥግባችሁ። በእግዚአብሔር መገኘት ውስጥ እርኩ። በእግዚአብሔር መገኘት ውስጥ መብዛት ይሁንላችሁ። በእግዚአብሔር መገኘት ውስጥ ማምለጥ ይሁንላችሁ። እግዚአብሔር ዘራችሁን ያስመልጥላችሁ። እናንተ ከእግዚአብሔር ጋር ወክ ስታደርጉ እግዚአብሔር እናንተንና ልጆቻችሁን የናንተ የሆነውን እግዚአብሔር ያስመልጣል። ክብር ለኢየሱስ ይሁን። እግዚአብሔር ሰዶምንና ገሞራን ሊያጠፋ በወጣ ቀን እንደዚህ ይላል፣ የአብርሃምን ዘር ሎጥን ፈልጎ እግዚአብሔር ከእሳት ውስጥ እንዳወጣው እግዚአብሔር የናንተ የሆኑትን ከጥፋት ውስጥ ያወጣቸዋል። እግዚአብሔር ያውቃቸዋል። አሜን። ያስመልጣቸዋል። አሜን። ክብር ለኢየሱስ ይሁን። በጣም አጭር የሆኑ ፕሪንሲፕሎችን ከዚህ ክፍል አውጥቼ ነግሬያችሁ ጨርሳለሁ። ሰዓት ይሄዳል። እንዴት ነው ከአምላካችን ከእግዚአብሔር ጋር ወክ የምናደርገው? አንደኛ ጤናማ ያልሆነ ህብረትን፣ ቅይጥነትን ከህይወት አስወግድ። ምድር በውሃ እንድትጠፋ ያደረጋት ጤናማ ያልሆነ ዩኒየን፣ ጤናማ ያልሆነ ህብረት፣ ጤናማ ያልሆነ ዩኒቲ ምድርን ለጥፋት ውሃ ዳርጓታል። ስለዚህ እግዚአብሔርን ወደ መምሰል ወደ ማያመጣ አንድነትና ህብረት ውስጥ አትግባ። የክርስቶስን ህልውና ከአንተ ከሚያርቁ ሰዎች ጋር አብረህ ወዳጅ ሁነህ አትቀጥል። የፍቅር ሐዋርያ የተባለው ዮሐንስ ምን እንዳለ ታውቃላችሁ? ስለ ሐሰተኛ አስተማሪዎች ተናገረና እንደነዚህ ካሉት ጋር አብራችሁ ምግብ እንዳትበሉ አለ ይላል። ሰላም አትበሏቸው አለ ይላል። ምንድነው? ዘር ያበላሻል፣ ህይወትህ እንዲበከል ያደርግብሃል። በዙሪያ ከሚኖሩ ከማያምኑ ሰዎች ጋር ስትኖር ማህበራዊ ኑሯቸውን ተካፈል፣ ህይወታቸውን ግን እንዳትካፈል፣ በቀልዳቸው ግን እንዳትስቅ፣ የህብረታቸው ተካፋይ ትሆናለህ። ድሮ ትንቢት ይበዛ ነበር። ተለይ ይላል የሰራዊቱ ጌታ እግዚአብሔር የሚል አሁን ሰምቼ አላውቅም። ተለይ ነው እግዚአብሔር የሚልህ። አትቀላቀል፣ አታመቻምች። የኃጢአት መጨረሻው ጥፋት ነው። የኃጢአት መጨረሻው ሞት ነው። ስለዚህ አንደኛ ማድረግ ያለብህ ጤናማ ካልሆነ ህብረት ከቅይጥነት መውጣት ነው ያለብህ። እኔ በፊት ግብርና ውስጥ ሰራ ነበርና ምርጥ ዘር አባዛ ነበርና ምርጥ ዘር በማባዛበት አካባቢ እስከ 400 ሜትር ድረስ በአካባቢው የበቆሎ ዘር አላዘራም ነበር። ለምንድን ነው ሲባል ሰግሪጌት ያደርጋል፣ ይዳቀልብሃል፣ ዘሩን ያበላሸዋል፣ ከጥቅም ውጭ ያደርገዋል። ክርስቶስን መቀመጫ ነው የሚያሳጣው። ወገኖቼ ሆይ የማይሆን ህብረት ውስጥ ስትገባ፣ ቅይጥነት በህይወት ሲመጣ ለክርስቶስ አይመቸውም።
ስለዚህ ወገኖቼ ሆይ ከተደባለቀ ህይወት ተለይታችሁ ውጡ። አትመሳሰሉ። እናንተ የእግዚአብሔርን ቃል ትሸከሙ የተመረጣችሁ ሆይ እልፍ በሉ፣ እርኩሱን አትንኩ፣ ከመካከላቸው ውጡ ተብሎ እንደተጻፈ የተለየ ህይወት ለመኖር ተለይተን መውጣት መቻል አለብን ወገኖቼ ሆይ። ኖህ በትውልዱ መካከል ይሄን ያደረገው። ኖህ በትውልዱ መካከል ተለይቶ እንደኖረ እኔና እናንተ ተለይተን እንኖር። ህይወታችን እንዳይበረዝ የማህበራዊ ሚዲያ አጠቃቀማችንን በጣም በቅጡ ማድረግ ጥሩ ነው። ከትዳር ጓደኞቻችን ጋር እንዳናወራ፣ ልጆቻችን ሲጠይቁን መልስ እንዳንሰጥ የሚያደርግ ከሆነ፣ እንዳትጸልይ የሚዋጋ ከሆነ፣ የጸሎት ጊዜህን የሚቀማ ከሆነ፣ ባይብል ስተዲህን የሚቀማ ከሆነ፣ የመጽሐፍ ጥናትህን የሚቀማ ከሆነ ለቴሌ አመልክተው ዋይፋይህን አስቆርጠው። ሚሻል እሱ ነው፣ የሚያዋጣ እሱ ነው። ስማርት ስልክህ ለህይወት ወጥመድ ከሆነባት ስማርት ስልክ ኑሮ ገሃነም ከምትገባ ስማርት ስልክህን ቆልፍበትና በተን ስልክ ይዘህ በቃ ተጠቀም። ዋናው እኮ መገናኘት መደዋወል ነው። ለምን ህይወትህን ታስበላለህ? ትበረዛለህ። አጋንንት በጣም በቁጣ ተነስቷል። ቴክኖሎጂው በራሱ ክፉ አይደለም፣ ቅዱስም አይደለም፣ ርኩስም አይደለም። አጠቃቀማችን ቅዱስና ርኩስ ያደርገዋል ወገኖቼ ሆይ። ቴክኖሎጂውን መዋጀት ካልቻልክ፣ ገንዘብህ ማድረግ ካልቻልክ እስክትችል ድረስ ይቅርብህ፣ ብትተው ይሻላል። ሰግሪጌት ያደርጋል ወገኖቼ ሆይ። መቼ እንደሆነ ሳታውቁት ነው ህይወታችሁ ተቦርብሮ የሚያልቀው። ባክ ያደረገን ሰው ወንድሜ መቼ ነበር ባክ ያደረክ አይባልም። መቼ ነው ጌታን የተቀበልክ ነው የሚባል። ሰው ቀስ እያለ ነው የሚሄድ ወደ ኋላ እንደ ዕብራውያን አማኞች ማለት ነው። እሳት ትንታግ ነው የነበሩት። እየቆዩ ሲሄዱ ወደ ኋላ ከእድሜያችሁ የተነሳ አስተማሪዎች ልትሆኑ ሲገባችሁ አሁንም እንደ ጨቅላ ህፃናት ወተት ጋትዋችሁ እንዳለ የሚጋት ሰው ዳተኛ የሚያደርግ ከሆነ በቃ መቁረጥ ነው የሚሻለው። ሁለት አይን ኑሮ ገሃነም ከምትገባ በአንድ አይን ይሻላል አለ ጌታ። ቴክኖሎጂውን እንድትጠቀምበት እንጂ እንዲጠቀምበት አትፍቀድ። እንዳይበክል ህይወትህን ጥንቃቄ አድርግ። ሁለተኛውን ሐሳቤ ልሄድላችሁ። ይሄኛው የመጀመሪያው ሐሳቤ ጤናማ ያልሆነ ህብረትን ማስወገድ ነው። ከእግዚአብሔር ጋር አብሮ ወክ ለማድረግ ከእግዚአብሔር ጋር ለመጓዝ ምን ላድርግ ለሚለው። ሁለተኛው ከእግዚአብሔር ጋር ያለንን ህብረት አጠናክረን መቀጠል ነው። እንደ ኖህ እንዳደረገው አመፃ ሲገፋ፣ ክፋት ሲበዛ፣ ሞዴል የሚሆን ሰው ሲጠፋ ነፍሱን እያስጨነቀ ነው የሚለው። ስለዚህ ከእግዚአብሔር ጋር ያለንን ህብረት እናጠናክር። እግዚአብሔርን የህይወታችን ቀዳሚ አንደኛ እናድርገው። ከእግዚአብሔር ጋር ወክ ማድረግ ማለት እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል እግዚአብሔርን መውደድ ነው። እግዚአብሔርን አንደኛ ማድረግ ነው። ፊተኛዋ ትእዛዝ ይህች ናት ነው የሚል እግዚአብሔር ቃል። ከዚህ የሚቀድም ነገር የለም ወገኖቼ ሆይ። ጸሎት ሰዓትህን ጨምር። በ2018 የመጠርመስ ዓመት ነው ካልክ በኋላ በ4 ሰዓት እንቅልፍህን አትተኛ። የመጠርመስ ዓመት ከሆነ እስከ 6 ሰዓት ማምሸት ተለማመድ። የጸሎት ሰዓት 1 ሰዓት ከሆነ 2 ሰዓት አድርገው። 2 ምዕራፍ ከሆነ የምታነብ 4 ምዕራፍ አድርገው። ያኔ የመጠርመስ ዓመት ይሆናል ወገኖቼ ሆይ። የከፍታ ዓመት የሚባል የለም። እንዳምናው እየኖሩ ዘንድሮን የሆነ ተአምር እንዲመጣ መጠበቅ የለብንም ወገኖቼ ሆይ። የሚጠይቀውን ፕራይስ መክፈል መቻል አለብን። ዋጋ መክፈል አለብን ወገኖቼ ሆይ። ዲሲፕሊን የሆነ ህይወት መምራት አለብን ወገኖቼ ሆይ። በጣም ዲሲፕሊን የሆነ ህይወት መምራት አለብን። ለማንም የማናስነካው የራሱ የእግዚአብሔር ሰዓት ሊኖረን ይገባል። በርህን ዝጋ፣ ሞባይልህን አጥፋው፣ ስዊች ኦፍ አድርገው ስልክህን። በእግዚአብሔር ፊት ልብህን አፍስሰው። ከእግዚአብሔር ጋር ብቻ የምትነጋገርበት ጊዜ ይኖረ። በጣም ወገኖቼ ሆይ እኛ እኮ ታምር እንዲመጣ እኮ ምን ጠብቅ እንደሆነ ታውቃላችሁ?
ስናወራ 5 ሰዓት ይሆናል። 5 ሰዓት ሲሆን አይ ዛሬ ስለመሸ ነገ ጧት ተነስተን እንጸልያለን ብለን እንተኛለን። ጧት ስንነሳ ደግሞ ስላመሸን ይደክመንና ስራ ይረፍድብናል። በቃ ማታ ጸልያለሁ እንላለን። ሪቹዋል በሆነ መንገድ እግዚአብሔርን መፈለግ ማቆም አለብን ወገኖቼ ሆይ። በየዕለቱ ከእግዚአብሔር ጋር ጠንካራ የሆነ ፌሎሺፕ መገንባት አለብን። ከልጆቻችን ጋር አብረን የእግዚአብሔርን ቃል እያነበብን መጸለይ አለብን በዚህ ዓመት ወገኖቼ ሆይ። እንደ ማርያምና እንደ ማርታ ከመባዘን ህይወት መመለስ አለብን። እግዚአብሔርን በአገልግሎት ብዛት ማስደሰት አይቻልም። ሰውንም በአገልግሎት ብዛት ማስደሰት አትችሉም። ሁሉን ሰው ማርካት አትችሉም ወገኖቼ ሆይ። ቀስ ብለን በመሰዊያው ፊት በፊቱ መሆንን መልማር አለብን። ሶስተኛውን ሐሳብ ልናገር። ኑሮህን ከእግዚአብሔር ጋር የተታረቀ የተስማማ ማድረግ ነው። ከእግዚአብሔር ጋር ወክ ለማድረግ እንደ እግዚአብሔር ቃል መኖር ለእግዚአብሔር መታዘዝ ነው። ኖህ በዘፍጥረት ምዕራፍ 6 ቁጥር 22 ይላል ኖህም እግዚአብሔር እንደተናገረው እንዲሁ አደረገ ይላል። ማን እንደተናገረው? እግዚአብሔር እንደተናገረው። ከባድ ነገር እኮ ነው የነገረው። 300 ክንድ ርዝመት ያለው በጎፈር እንጨት መርከብ ስራ ነው ይላል። መርከብ መስራት 120 ዓመት ታዘዘ ወገኖች ሆይ። ከባድ ቢሆንም አስቸጋሪ ቢሆንም እግዚአብሔር ያለንን ማድረግ አለብን ወገኖች ሆይ። አካሄድን ከእግዚአብሔር ጋር ማድረግ ማለት እንደ እግዚአብሔር ቃል መኖር ነው። አንተ እንደ እግዚአብሔር ቃል መኖር ስትጀምር ታላላቅ ተራሮች በደመና እንደሚከደኑ ሕይወትህ በእግዚአብሔር ሕልውና የተከደነ ይሆናል። ክብር ለኢየሱስ ይሁን። አለ እግዚአብሔር ከሱ ጋር ይባላል። ክብር ለኢየሱስ ይሁን። ምንም እግዚአብሔር ከኔ ጋራ ነው ብዬ አናውንስ ማድረግ አያስፈልገኝም። አብሮነቱ የእግዚአብሔር ይታያል። ክብር ለኢየሱስ ይሁን። ይኸው ሙሴ 40 ቀን ጸልዮ መጥቶ እያንዳንዳችሁ ትሰማላችሁ 40 ቀን ነው የጾምኩ ይኸው ታውቃ አላላቸውም። በቃ ማየት ወደ እሱ አቃታቸው ነው የሚለው። የእግዚአብሔር ሕልውና የእግዚአብሔር ፈሩ ነው የሚለው። ሙሴን ማየት ፈሩ ነው የሚለው። ክብሩ ባንተ ላይ ነው የሚንጸባረቀው። ሕልውናው ካንተ ጋር በሙላት ነው የሚታየው። አንተ ግን ቃሉን መታዘዝን ተለማመድ። መታዘዝ ከመስዋዕት ማዳመጥ የአውራን በግ ስብ ከማቅረብ ይሻላል ይላል። እግዚአብሔር በመስዋዕት ጋጋት አይደለም ደስ የሚለው። እግዚአብሔር በሚታዘዙት ልጆቹ በእነሱ ክብሩን ይገልጣል፣ ደስ ይለዋል። ክብር ለኢየሱስ ይሁን። አራተኛ የመጨረሻ ሐሳቤ ጽድቅን በቃልና በኑሮ መስበክ ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 እንደዚህ ይላል ለቀደመው ዓለም ሳይራራ ከክፎች ጋር ከሌሎች 7 ጋር ጻድቅ የሚባለው ኖህን አድኖ ኃጢአተኛውን ዓለም ጽድቅን የሚሰብከውን ኖህን አድኖ ኃጢአተኛው ዓለም ላይ የጥፋትን ውሃ ካወረደ እያለ ይቀጥላል። የጽድቅ ሰባኪ ነበር ይላል። ማለት ቤቱ እያመለከ ብቻ አይደለም የሚቀመጠው፣ ትውልዱን ያስጠነቅቅ ነበር። እኔና እናንተም በ2018 ትውልዱን ማስጠንቀቅ መቻል አለብን። እነሆ ዘመኑ ተፈጽሟል፣ ዘመኑ አልቋል፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ እያል የምንሰብክ የጽድቅ ሰባኪዎች ልንሆን ይገባል። ክብር ለኢየሱስ ይሁን። ኢየሱስን እንሰብካለን፣ አሜን። ጽድቅን እንሰብካለን፣ አሜን። ትውልዱን አምልጡ እንላለን፣ አሜን። ምድሪቱ እነሆ እንደ አሮጌ ጨርቅ እንዳረጀ ጨርቅ እንደ መጎናጸፊያ ተጠቅልላ ልታልፍ ዘመኑ ቀርቧል እያልን እንሰብካለን። ክብር ለኢየሱስ ይሁን። እነዚህን 4 ነገሮች ስናደርግ ከእግዚአብሔር ጋር አብረን ወክ እናደርጋለን፣ እንጸልያለን። ክብር ለኢየሱስ ይሁን። ማንም ሰው ባይወጣ በጌታ ፍቅር እጠይቃችኋለሁ አዲስ ሰዎች